ችግር የለውም። ያላ ዛሬ የምትወጣ ሰልመህ ነው። መርሀባ ያው አንድ በዋስትና ምንም ችግር የለውም። ሰልመህ ነው የምትወጣው። 61ን ፈታ አርጋት በዛው 69 እንዳልከው 61ንም አትዝልላ ብዬ ነው። በዛው አጋጣሚ ለምን ነው የምዘለው? 61ን እስቲ አንብብ። ናላሳየ እሺ ኤፍሬም ወይ የውሱ እንዴት ነህ? አለው እግዚአብሔር ይመስገን። ሰላም ነህ? ኧረ ያፋጨ ጥያቄ መልሰህ ዛሬ ታሰልመኛለህ። በቃ ባጭሩ ላድርግልህ። እኔ ያፋጨው እሱ አይደለም። ኤፍሪ እኮ አንተን እኮ እኔም እኮ ባንተ ነው የሳቅሁት፣ እሱ አይደለም። ተመችቶኝ ነው ትንሽ። አይ እስልምና እንግዲህ ያው ከሰለም እስላም ከሆነ ጀነት ለመግባት መልካም። አንዴ ጌቶ ከሱ ጋር አንዴ ፍሪ የጀመርነውን እንጨርሳ። ፍሪ الذين آمنوا بآياتنا وكانوا مسلمين ይላል። እነዛ በአናቅጾች የአምነው ሙስሊም የሆኑትን ወድኹሉል ጀና ጀነትን ግቡላቸዋለሁኝ ይላል። ያው ሙስሊም ለሆነ አካል ገነትን ግባ እንደሚባል ቃል ተገብቶለታል። ያውና ኦኬ አንድ ሰው ሙስሊም ከሆነ ነው ጀነት የሚወርሰው በቁርአኑ መሰረት ማለት ነው። አሪፍ ሐሳብ። እሺ ወደ ቁጥር 61 ከመመለሳችን በፊት እዚህ ጋር ቆም ብዬ ልጠይቅ ጥያቄ። እስልምና ከመምጣቱ በፊት የነበሩት ሙሉ ቂያማ ናቸው፣ ሲኦል ነው ያሉት ማለት ነው። ማን ያለው? እንግዲህ ያው ማን ያለው? ያው እስልምና ተጀመረው በማን ነው ብለህ ታምናለህ? ያው እንደተለመደው በአደም ልትሉ ነው። አሁን ያልከውን ቃል ማን ያለው? ማስረጃ አምጣ። ከየት ነው ያገኘው? ምን አነት ምን አሁን ያልከውን እስልምና የተጀመረው በነብዩ መሐመድ ነው። አልጠየቅኩም። አሁን ያልከውን ማስረጃህን አምጣ። ከየት ነው ያገኘው? እኮ እስልምና ከመኖሩ በፊት የኖሩ ሰዎች ወዴት ነው ያሉት ታዲያ? ሰው ሙስሊም ካልሆነ ጀነት የማይገባ ከሆነ ወዴት ነው ያሉት? ሁላችሁ እየገመታችሁ ማስረጃ እሱ ኤፍሬም ሁሱ አፋውና ሰላም አለይኩም። ሁሱ አንድ ዝም ብዬ መልእክት ላስተላልፍ። እኔ ይቅርታ አድርግልኝና ብዙ ጊዜ ክርስቲያኖች ወገኖቻችን እኛ ቁርአኑንም ምኑንም ነገር በተቻለ መጠን አውቀን ነው ብዙ ጊዜ ከነሱ ጋር ክርክር የምናደርገውና ትንሽ እንኳን የነሱን መጽሐፍ ቅዱስ ያነበቡትን ያህል ቁርአንን ለመረዳት ትንሽ ሳይሞክሩ በሙሐመድ ሰለላሁ ዐለይሂ ወሰለም የተጀመረው ብለው ድፍን ያለ ነገር ወስነው ሲናገሩ እንደው ትንሽ እንደው ዞር ብለው ቢያስቡ ላለው ሌላው ማሻአላ ቀጥሉበት ነው። አንድ ሁለት ጥያቄዎች ይኖሩኛል። ጌቱን አስተናግደውና እመለሳለሁ። እሱዬ ያስጨርሰኝ ችግር የለውም። የኢየሱስ አትሆኑ አትሞቱ እንጂ ጥሩ ነው። እና አውስዬ እና የነበሩት ጠይቅ የሚያወራ ከሆነ ያውራ። አለያ ልጠይቅ ስራ ነኝ እኔ ከቻልኩ። ሰው ልጅ ጀነት ማግኘው ሙስሊም ሲሆን ነው ብላችኋል። እሱን እኮ አልተከራከርኩም። ይሄ ቁርአኑን ነግራችኋል። እስልምና ከመምጣቱ በፊት የነበሩት ሰዎች የት ነው ታዲያ ያሉት? ያለ እስልምና ጀነት የማይወረስ ከሆነ እስልምና መቼ ነው የመጣው? በነብዩ መሐመድ አይደለም። በሰስታ አይደለም። ከሆነስ አረባ ካውቀዋለኝ አይደለም። እንደዛ አይልም ሲጀምር እንደዚህ ነው።
እስልምና የመጣ ከአምላክ ዘንድ ነው። አምላክ ነው ለነቢያት ሁሉ የደነገገው እኮ ያንን እስልምና አላህ ነው የሰጠው ለነቢዩ ሙሐመድ አይደለም። ከዚያም እንጂ ለነቢያት ሁሉ ሰጣል። ለነቢያት ሁሉ ሰጥቷቸዋል። ኖህ ሙስሊም ነበር፣ አብርሃም ሙስሊም፣ ያዕቆብ ሙስሊም ነበር። ላሳየህ። ስለ አብርሃም ሙስሊም ነበር አይደለም። እስልምና የተጀመረው በሙሐመድ ከሆነ እሱ ነው ያልኩ። አይደለም እንደዛ አይደለም የሚለው እስልምና በሙሐመድ። እሺ ቁርአን አውጣ። ልብ በሉ እስልምና የጀመረው በሙሐመድ ነው እያለ ነው። እንደዚህ ይላል ቁርአኑ። አውጣ። እሺ ቁጥር ስንት? መልካም አልዝሙር ይቅር። እሱ ሁለተኛ ቀጥላለን። ስድስተኛው ሱራ 163 ልብ በሉ አንድ የጻፉት ቃል ነው። እስልምና የተጀመረው በሙሐመድ ነው ይላል ብሏል። እኔ ሙስሊም መጀመሪያ ነኝ አላለም እንዴ? እና ምን አገናኘው? መጀመሪያ ማለት ምን ማለት ነው? ለመጀመሪያ አይደለም እያወራሁኝ ያለሁት። ሙስሊም ማለት ነው ማለት ነው። ኢስላም ማለት ነው ማለት ነው። ሙስሊም ማለት እስልምናን የሚከተሉ ማለት ነው። እሺ እስልምና ሃይማኖት ነው። ሙስሊም አማኝ ነው። ታዲያሳ የእስልምና መጀመሪያ ሆኖ በነበር። አዎ ትክክል ነው። የዛኔ እስልምናን ሃይማኖት እርሱ ነው የጀመረው ማለት ነው። የሙስሊሞች ነው የሚለው ያ ማለት ከትውልዱ አንጻር የመጀመሪያ ትእዛዝን የተቀበለና የፈጸመ አካል እርሱ ነው። ወታቻው አላረ። ታዲያ አንድ ሰው እስልምናን ሳይከተል እንዴት ሙስሊም ይሆናል? እስልምና ከዚያ በፊት ነበረ። እናሳይህ እያልኩህ እኮ ነው። አልኩህ እኮ አንድ ሰው እስላም ሳይሆን እንዴት ሙስሊም እስልምናን ሳይከተል እንዴት ሙስሊም ይባላል ነው ያልኩህ። ምን አገናኘው? አዎ እስልምና ሲከተል ሙስሊም ይሆናል። ታዲያስ ከዚያ በፊት ታዲያ ለምንድን ነው እሱ መጀመሪያ ነኝ ያለው? ነብዩ መሐመድ መጀመሪያ ነኝ ለምን አለ? አንተ የእስልምና መጀመሪያ ነው እኮ ነው ያልከው። የእስልምና መጀመሪያ ነው ነብዩ መሐመድ የሚላለ አልኩህ እኮ የሙስሊም መጀመሪያ ነኝ ሌላ ነው። የእስልምና ሃይማኖት መጀመሪያ ነብዩ መሐመድ ነው ይላል። ኦኬ ሙስሊም ነበሩ አላልክም? እሺ የሙስሊም መጀመሪያ ነኝ እንዴት አለ ነው? ቀድሞ የነበሩት ሙስሊም ከነበሩ በቃ ለሳይ ከተውልዶቹ አንፃር ከተውልዶቹ አንፃር አንፃራዊ መጀመሪያነት ለስንት ይከፈላል ታውቃለህ? ከትውልዶቹ አንፃር ማስረጃ የሰላም 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 ከተውልዶቹ አንፃር ሁሉም ነብይ ከተውልዶቹ አንፃር የመጀመሪያ ሙስሊም ይባላል። ጸጋው የበዛላችሁ የጌታ ሰዎች ታብ እያደረጋችሁ ኮፕሊንክ እያደረጋችሁ ያረጉ ነው። እሺ ያው ነው 6100 ስንት ነው ያልከው? 63 አይደለ? ያ ቀጥታ እዚህ እንጫ ምን ይላል? لا شريك له في ألوهيته في ربوبيته ولا في أسمائه وصفاته وبذلك التوحيد الخالص أمرني ربي جل وعلا وأنا أول من أقر وانقاد لله من هذه الأمة. كذي كتولد يا እንዳለ ሁሉም ላይ ከዚህ ከትውልድ ከህዝቦቹ አንፃር ከተውልዶቹ አንፃር እርሱ ተፍሲሩን ክፈተው ተፍሲሩ እኮ ነው ያው ከዚህ አይደለም ክፈተው አይደል? እንደዚህ አይደለም። ኖርማሉን ቁርአኑን የቅድሙ ቁርአን ክፈተው። ያ ክፍል ላይ እንድናወራ ብዬ ነው። ኖርማሉን ክፈተው ተፍሲሩን የቅድሙ ለኛ አይደለም እንዴ? ያው እዚህ ጋር እሱ ለክፈተለ አባ ላይ ገብቷል። የአማርኛውን ትርጉም ክፈተው። ያው የአማርኛውን ትርጉም ቅድም በአፕሊኬሽን ቁርአን ስትጠየቁ የምትመልሱትን ነው እያልኩ አለሁት። እሱ አሳየው ያው ነው ወይሰር ነው። የአማርኛው ቁርአን አለ ካደል እሱ ቀጥለ ለአንተ ነው የከፈትኩት። እያሳየው ነበር ቀጥታ ከመጽሐፍ ስላለ እያልኩ እኮ ነው አባ። እያሳየው የአማርኛውን እሱ የአማርኛውን አውጣው። በጣም ጥሩ እሺ፣ አንዴ ቆይ አማርኛውን አውጣለት ኢብራሂም። ሱረቱል አንዓም 163 ላይ ሱረቱን አናና ኦኬ አለ እዛ ላይ አማርኛው የለኝም እኔ ተፍሲር መጽሐፉን ገና ፈልጌ ነው እንትን ያለ አፕሊኬሽን ያለ እዛ ላይ አውጣለሁ። እሺ ይሄ አፕ ነው። ይሄን አይደለም ተፍሲር እሱ የለኝም። አይ እሱ የለኝም 663 ይሄንን አፕ አውጣለሁ ችግር የለም። እሺ ስንት ላይ ስድስተኛው ሱራ እሺ
ያና እኔ ሙስሊሞች መጀመሪያ እሺ አሳየው መጀመሪያ ነኝ በል ምን ነበር አንተ ያልከው? ይሄው ይሄንን አልኩት የሙስሊሞች መጀመሪያ ነኝ በል። ቀደም አንተ ከየት ነው ያመጣው ታዲያ? እሺ ይሄን አላልክም፣ ውሸታም። የእስልምና ሃይማኖት መጀመሪያ አላልክም? ችግር የለውም አልኩ እኮ እስልምና ሙስሊም እስልምና ሲከተል እኮ ነው ሙስሊም የሚባለው። እሺ የሙስሊምስ መጀመሪያ እንዴት ሊሆን ቻለ ነው እያልኩ አለሁት። እነ ኢብራሂም ሙስሊም እነ ኢብራሂም ሙስሊም ከሆኑ እሱ እንዴት የሙስሊም መጀመሪያ ነኝ አለ በል አልኩ እኮ ጠየቅኩ። ምንድነው ያልከው አንተ? የእስልምና ሃይማኖት መጀመሪያ ነው መሐመድ አልክ። እንደዛ አይለም እያልኩ አይ ይላል። አያ ምንድነው የሚለው? የሙስሊም መጀመሪያ እንደሆነ ታዘዝኩ ይላል። ሙስሊም ማለት ምን ማለት ነው ትርጉሙ? እስኪ ንገረኝ። መለስኩልህ እኮ ቅድም። ምን ማለት ነው አልኩ እኮ አይደለም ትርጉሙ። የሙስሊም ትርጉም አልኩ እኮ ነው። ሙስሊም ማለት ያልኩ እኮ ነው እስልምናን የሚከተል እስልምና ሃይማኖት ሲሆን ሙስሊም የሃይማኖቱ ተከታይ ነው አልኩ እኮ። የቱ ጋር ነው እንደሱ ፍቺ ያገኘው? ማስረጃ እንደሱ ያገኘው? ወደ ታሪኩ ተመለስ ነው። ማስረጃ አውጣ ነው ያልኩህ። የሚነበብ ነገር አሳየን። ዝም ብለህ ተረት ተረት እንዳታወራ። ትልቁ ላይ ተደርገሃል። ማስረጃ አሳየን። አይ ከተሳሳትኩ አርመኝ። እንደዛ አይደለም በለኝ። ካልሆነ ግን ለምን ታደጥመናለህ? አየህ እየተናገረ ያለው ነው አይደለም። ካልሆነ አይደለም በለኝ። ከሆነ ግን ለምን አውቀን በዚህ ጊዜ እንወስዳለን? እሱ ስለግንብት የምትናገረው አንተና መወያየት ወላሂ ላዚም ራስን ማርከስ ነው። ና ኤፍሬም እሱ የአንድ ጊዜ አፉ በል አንዴ ላውራው